ሰላም እንዴት ናችሁ? እንግዲህ ዛሬ እየላችሁ የመጣሁት ደግሞ ከወ እስከ ያሉትን የእንግሊዝኛ ፊደሎች ነው። ክፍል 3 ማለት ነው። ክፍል 1ን ክፍል 2ን ሰርቼላችኋለሁ። እነሱ መቼም እንትን አይሏችሁም። እንደምነው ኮፍያ ያደረግ ጥቁር ኮፍያ እንዳትሉኝ፣ ትንሽ ራሴን አማማር ወይ ነው ያደረኩት። ከዛ ውጪ ደህና ነኝ ማለት ነው። ያው ጥቁር ኮፍያ ነው ያለኝ። ዛሬ በደንብ እነዚህን አስተምራችኋለሁ። ወ ዘ ዠ የ ከዛ ደ ጀ ገ ጠን ድረስ እናያለን። ሶስቱን እነዚህን አራቱን ካየን አራት እናያለን፣ 8 ማለት ነው። ከዛ ቃላትን መሰረታለን። እንግሊዘኛን በቀላሉ ክፍል 1 እና ክፍል 2ን ያዙ እዩ። እስከ ወ ያሉትን ፊደላቶች ይሄ ክፍል 3 ነው። ኑ ከኔ ጋር መማር የምትፈልጉ ኦንላይን ምንም እስከዛሬም ስላልኳችሁ ከኔ ጋር የምትማሩ ልጆች ስላላችሁ እየጻፋችሁ ላኩልኝ። መማር የምትፈልጉ ደግሞ ተጨማሪ በዚህ ስልክ ቁጥር እየደውላችሁ ከኔ ጋር በፍቅር መማር ትችላላችሁ። እንግሊዘኛ፣ አማርኛ፣ ሂሳብ አስተምራለሁ። በሳምንት 5 ቀን፣ በቀን 1 ቀን። ቅዳሜና እሑድ ደግሞ ላይቭ ቲክቶክ ላይ። እንግዲህ እነዚህ መቼም ክፍል 1 እና ክፍል 2 ተያዛችሁ፣ እነዚህ አትረሷቸው። አንደኛ ፊደል ኢ ነው አናባቢው፣ ሁለተኛ ፊደል ዩ ነው፣ ሶስተኛ ፊደል አይ ነው፣ አራተኛ ፊደል ኤ ነው፣ 5 ኢ ነው፣ 6 የለውም፣ 7 ኦ ነው። ምንድን ነው ካላችሁኝ ይሄ ወ አንደኛ ፊደል ነው። ሁለተኛ 3 4 6 7 በአጠቃላይ 7 ፊደል ነው። 8ኛ ፊደሎችን አሳያችኋለሁ ለብቻቸው። በዋናነት ግን 7 ፊደሎች ናቸው ያሉ። እነዚህ 7 ፊደል ስናይ የመጀመሪያው ወ ስንል ደብሊው ኮመን ነው። ዚስ ኢዝ ደብሊው። ይሄኛው ደብሊው እንዳትረሱ። በኋላ ቃላት ስንመሰርት ደብሊው ኮመን ካረጋችሁ በኋላ ለአንደኛ ፊደሎች ኢ ነው አናባቢያቸው። ይሄው ኢ። ሁለተኛ ፊደሎች ዛት ኢዝ ዩ። ሁለተኛ ፊደሎች ዛት ኢዝ ዩ። ለሶስተኛ ፊደሎች አይ፣ ለአራተኛ ፊደል ኤ፣ ለ5 ኢ፣ ለ6 የለውም። ስድስተኛ ፊደል የለውም ብያቸዋለሁ። የለውም፣ ጭራሽ የለውም አናባቢ። 7ኛ ፊደል ኦ። 7ኛ ፊደል አናባቢው ኦ ነው። ወደ ዘ ስንሄድ ዘጋ ስንሄድ ይህ ወ ነው። ዘ ስንሄድ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ ነው። ዘ ስንል ዜድ ኢ። የመጀመሪያ ፊደል አናባቢ ኢ ነው። ይህ ወ ደብሊውም ኢ ነው፣ ዜድ ኢ ነው። ዜድ ኢ። የሁለተኛ ፊደሎች ውስጥ ዜድ ደብሊው፣ ዜድ ኮመን ነው ለዘ። ለሶስተኛ ፊደል ዜድ አይ፣ ለአራተኛ ፊደል ዜድ ኤ፣ ለአምስተኛ ፊደል ዜድ ኢ፣ ለስድስተኛ ፊደል ዜድ ብቻ፣ ለሰባተኛ ፊደል ዜድ ኦ። አለቀ። ኢትስ ሲምፕል። ዠጋ ስንሄድ ተመልከቱ። ዠ ከሌሎቹ እንዳይለይባችሁ ዜድ ኤች 2 ኮመን የሆነው እንደ ሌሎቹ። አሁን የዘ ዜድ ብቻ ነው፣ የወ ደብሊው ብቻ። የዠ ግን ዜድ ኤች ኢ፣ ዜድ ኤች ኮመን ሆኖ ከዛ አናባቢ ሲጨምርበት 3 ፊደል ይሆናል። ዜድ ኤች ኢ የመጀመሪያ ፊደል ኢ ነው አናባቢው። ሁለተኛ ዜድ ኤች ዩ፣ ሶስተኛ ዜድ ኤች አይ፣ አራተኛ ዜድ ኤች ኤ፣ 5 ዜድ ኤች ኢ፣ 6 ዜድ ኤች፣ 7 ዜድ ኤች ኦ ይሆናል ማለት ነው። ይሄ የዠ ነው። ሌላ የት እንሄዳለን? የጋ ስንሄድ የዩ ይ ያ የ ይ ዮ። ስንል ዋይ ነች። ዋይ ኮመን ታደርጉና ዋይ። ከዛስ ዋይ ኢ የመጀመሪያ ፊደል ኢ ነው አናባቢያቸው። ሁለተኛ ፊደል ዩ ነው፣ ዋይ ዩ። ዋይ አይ ሶስተኛ ፊደል፣ አራተኛ ፊደል ዋይ ኤ፣ 5 ዋይ ኢ፣ 6 ዋይ ብቻ፣ 7 ዋይ ኦ። አሁን እዚህ ጋር ምን ትረዳላችሁ? ተመልከቱ። እዚህ ጋር ምን ትረዳላችሁ? ሁለተኛ ፊደሎች ሁሉም አናባቢያቸው ማነው? ዩ። ይኸው ዩ። ከእናንተ የሚጠበቀው ማንን መያዝ ነው? ለወደብሊው ብቻ። የመጀመሪያ ፊደሎች ደግሞ አናባቢያቸው ኢ ነው አናባቢያቸው። የሶስተኛ ፊደል ደግሞ አናባቢያቸው አይ ነች። በቃ ደብሊው አይ፣ ዜድ አይ፣ ዜድ ኤች አይ፣ ዋይ አይ። የአራተኛ ፊደል ከሆነ
የአራተኛ ፊደል ከተባላችሁ ደግሞ ማን ነው? ኤ ነው። ኤ ኤ ኤ ኤ። የአምስተኛ ፊደል ልክ እንደ አንደኛ ፊደል ኢ ነው። ኢ ኢ ኢ። አንዳንድ መምህራኖች ምን ያስተምራሉ? ደብሊው አይ ኢ አይ ኢ ነው አምስተኛ ፊደል አይ ኢ ይገባል ብለው ያስተምራሉ። ይሄ ሮንግ ነው። የትም ንባብ ላይ ብትሄዱ አሳያችኋለሁ። እንግሊዝኛ ንባብ ላይ ስንገባ አሳያችኋለሁ። ስድስተኛ ፊደል አናባቢ የላችሁ ነው። ደብሊው ብቻውን ነው። ዜድ ብቻውን ነው። ዜድ ኤች ብቻውን ነው። ዋይ ብቻዋለች። ሰባተኛ ፊደሎች ደግሞ አናባቢያቸው ኦ ነው። ኦ ኦ ኦ ኦ። ታዲያ እንዴት አይገባችሁ? በቃ እናንተ የወ ደብሊው ብቻ መሆኑ፣ የዘ ዜድ ብቻ፣ የዠ ዜድ ኤች፣ የዋይ ብቻ መሆኑ ብቻ ነው የምትዙት። ሌላ ሲምፕል ሶ ጻፉት። ይሄንን ቪዲዮ ፓውዝ እያደረጋችሁ ወደ ቀጣይ ቪዲዮ ሄዳለሁ። ይሄን አጠፋዋለሁ። ወደ ቀጣይ ያው ዩቲዩብ ላይ አሁን የሚከታተል ሰው ትንሽ ሊሆን ይችላል። ያን ያህል ተላላችሁ ይችላል። ግን በውስጥ ስትማሩ ጊዜያችሁን አሬንጅ አድርጋችሁ ስትማሩ ግን ሞር ይገባችኋል። አሁን የሚጽፉ የሚያነቡ ይጋላፈን ያሉ ሰው ሞደም ነው የሚገባችሁ። ሶ ራሳችሁን እዚህ ላይ ትፈትሻላችሁ። እዛ ስትመጡ ደግሞ ምን እንዳላችሁ እኔ ጋር ስትመጡ በውስጥ ምን ላይ እንዳላችሁ ታውቁታላችሁ። እሺ ከቀጥል የምናየው ከቀጥል ደ ደ ዱ ዲ ዳ ዴ ድ ዶ። ትንሽ ደን ስጽፍ አልችልባትም። እናንተ ደስ ባላችሁ ጻፉት። ደ ሁሉም አጻጻፍ ይለያያል። ደን ካየን የእንግሊዝኛ ማን ይመስላችኋል? የደ ደብሊው ዲ ደ ከስሙ አንፃር ዲ ኮመንት ታደርጋላችሁ። ደስ ዲ ኮመንት ካደረጋችሁ በኋላ ዲኢ አንደኛ ሁለተኛ ፊደል ዩ፣ ሶስተኛ ፊደል አይ ዲአይ፣ አራተኛ ፊደል ዲኤ፣ አምስተኛ ፊደል ዲኢ፣ ስድስት አይ ተጥፋ፣ ስድስተኛ ፊደል የለውም፣ ሰባት ዲኦ። አለቀ። የደን ከጻፋችሁ በኋላ ጀ ደግሞ ልክ ደን ከጻፋችሁ በኋላ እንደዚህ ጀ ጁ ጂ ጃ ጄ ጂ ጆ ጽፋላችሁ። የጄ ደግሞ ጄ ነው። ጄ ይሄ ማለት ነው። ጄ ኢ፣ ጄ ዩ፣ ጄ አይ፣ ጄ ኤ ኮመንት አደረጋችሁ በኋላ ጄ ኢ፣ ጄ ብቻው ነው ስድስተኛ፣ ሰባት ጄ ኦ። አለቀ። ከጄ ቀጥል ያለው ፊደል ማለት ነው ገ ገ ጉ ጊ ጋ ጌ ግ ጎ። የገ ደግሞ ማን ነው? ጂ ኮመንት ታደርጋላችሁ እንደዚህ ጂኦ። አንደኛ ኢ ነው፣ ሁለተኛ ዩ ነው፣ ሶስተኛ አይ ነው፣ አራተኛ ኤ ነው፣ አምስት ኢ ነው፣ ስድስት የለውም፣ ሰባት ኦ። አለቀ። ከገ ቀጥል የምናየው ማን ነው? ጠ ጡ ጢ ጣ ጤ ጥ
ካያችሁ የጠና የተ ተመሳሳይ ነው። የተም ቲኢ ነው። የተም ቲኢ ነው። ቲኢ ቲ ኮመንት ታደርጋላችሁ። ቲ ቲ ቲ ቲ ቲ ኮመንት ታደርጋችሁ በኋላ ሁለተኛ ፊደል ቲዩ ቲአይ አራተኛ ፊደል ቲኤ 5 ቲኢ 6 ቲ ብቻ 7 ቲኦ ሲምፕል አለቀ በቃ። አሁን እዚህ ጋር እንደማይገባችሁ አለ እስኪ ደስንን ዲ ኮመንት ታደርጋላችሁ። ለአንደኛ ፊደል ዲኢ ነው፣ ለሁለተኛ ፊደል ዲዩ ነው፣ ለሶስተኛ ዲአይ ነው፣ ለአራት ዲኤ፣ ለአምስት ዲኢ ነው፣ ለስድስት ዲ ብቻ ነው፣ ለሰባት ዲኦ። ከዛ በኋላ ለጀ ጄ ኮመን ነው። ጄ ኮመን ነው። ጄኢ ጄዩ ጄአይ ጄኤ 5 ጄኢ 6 የለውም 7 ጂኦ። እሺ ገ ጂ ኮመን ነው። አንዳንድ ጊዜ ይሄ ጄ እና ይሄኛው ይሄ ጄ ነው የሚባለው ጄ፣ ይሄኛው ጂ ጂኢ ነው። አንደኛ ፊደል ኢ ነው አናባቢው፣ ሁለተኛ ጂዩ ነው አናባቢው፣ ሶስተኛ አይ ነው አናባቢው፣ 4 ኤ ነው፣ 5 ኢ ነው፣ 6 የለውም 7 ኦ ነው። ከዛ ጠ ጠ ቲኢ ጡ ቲዩ ቲ ቲአይ ጣ ቲኤ ጤ 5ኛ ፊደል ቲኢ 6 ጥ የለውም 7 ቶ ቲኦ። ይሄ ከታጋ ተመሳሳይ ነው። ሰው እነዚህን ካየን እስኪ ኤግዛምፕል ላይ በደንብ እንዲገባችሁ ኤግዛምፕል ላይ አልገባኝም እንዳትሉ ጻፉት። ለጊዜው ቶሎ ላይ ገባችሁ ይችላል። በደንብ እየተመላለሳችሁ ከዛ ጠይቁኝ። ግሩፕ ላይ ግቡ። ቴሌግራም ግሩፑ ነፃ ነው። እዛ ላይ ገብታችሁ መማር የምትፈልጉ ውስጥ ታናግሩኛላችሁ። እዚያ ላይ ግን ሊንክ አስቀምጥላችኋለሁ ዲስክሪፕሽን ላይ ከታች ቪዲዮ አሰር ሊንክ አስቀምጥላችኋለሁ። ወይም ፕሮፋይልን የተጫናችሁ የቴሌግራም ግሩፕ አለ፣ እዚያ ላይ መግባት ትችላላችሁ። ሶ ኤግዛምፕል ስናይ እስኪ አሁን ማን እንጻፍ? ማን ያይ ነው? ወ እዚህ ጋር ልጻፍላችሁ። ወ ዘ ዠ በዚህ እንኳን ብዙም ቃላት የለውም። የ ደ ጀ ገና ጠ እነዚህ ነው። ሶ እስኪ ቃላትን መስረት አሁን ማን ብለን መስረት? እሺ ወገ እሺ ጠን ማይታላል። እሺ ስም እንድናይ ነው። እሺ ዘመን ብለን ወይም ደረጀ ደረጀ። አሁን ይህ ስም ደረጀ ብለን ይህ አማርኛ ነው። አማርኛው ስም ነው። በእንግሊዝኛ ጻፉ ብትባሉ ደረጀ ደ ስንል ዲኢ ነው የመጀመሪያው ስለሆነ ዲ ኮመንት ታደርጋላችሁ። ኢ ረ ደግሞ ማን ነው? አር ስሞል ማድረግ ትችላላችሁ። አር ኢ ረ የመጀመሪያው ስለሆነ ጀስ ጄኢ ስሞል ይች ነች። ጄኢ ካፒታሉ ከላይ መስመር አለበት። ሶ ስም ስጥፉ የመጀመሪያው ብቻ ነው ካፒታል የሚሆነው። ከዛ ውጭ ያሉት ስሞል ናቸው። ይሄው ስሞል ነው። ሶ ደረጃ ይሄንኛው እንግሊዘኛ እንግሊሽ። እሺ ጀግና ብለን እንጻፍ እስኪ። ጀግና ይሄ አማርኛው ነው። አማርኛ እንግሊዘኛው ጀግና ብለን ስንጽፍ እንግሊዘኛው ጀ ስንል ማን ነው? ጄ አይደለም የሚሆነው። ጄ ካፒታል ጄ ጄኢ ግ ስትሉ የገቢ ስድስተኛ ነው። ገ ጉ ጊ ጋ ጌ ግ ስድስተኛ አይደለም። አናባቢ የለውም። ጂ ብቻ ነው። ሶስት ሞሉ ጂ ይሄ ነው። ጀ ግ ና ስትሉ ነ ኑ ኒ ና ኤን ኤ ይሄ እንግሊዘኛ። እሺ ሌላስ? ገነት ብላችሁ ጻፉ እስኪ። ገነት ይሄ አማርኛው ነው። አማርኛ ነው። የእንግሊዘኛውን እዚህ ጋር እንግሊሽ
እንግሊዘኛው እዚህ ጋር ጻፉልኝ። ገነት የምትባለዋን ስም በእንግሊዘኛ ጻፉልኝ። ገ የመጀመሪያው ነው፣ ነም የመጀመሪያ ነው፣ ት ስድስተኛው የተቤት ይሄ ሞክሩት፣ እንደ ቤት ስራ ጻፉት። እናንተ ሞክሩት በዚህ ኤግዛምፕል መሰረት። በአጠቃላይ የዛሬው ትምህርታችን ይሄን ይመስላል። ቀጣይ የምንገናኘው ከእነዚህ እንጨርሳቸዋለን። ቀጣይ በኋላ ጨ፣ ጠ፣ ጸ፣ ጸ፣ ፈ፣ ፐ እና ቨ ነው የሚቀር። እነሱን እንጨርሳለን። ከዛ ወደ ቃላት ነው የምንገባው። ከኔ ጋር መማር የምትፈልጉ ልጆች፣ በፍቅር መማር የምትፈልጉ አሁንም መማር ትችላላችሁ። ለማያውቁ ጓደኞቻችሁ ሸር አድርጉት አደራ። ለምሳሌ ግን አብዛኛው ልጆች እንደዚህ ቦታ ተጭበረበርንና እሱን አትስኩ። ኑ እኔ ጋር እኔ የምችለውን ያህል ተማሪ አስተምራለሁ። መምህራኖች አሉ፣ የምችለውን በግሩፕም በግልም አግዛለሁ። እኔ ጋር የምትማሩ ልጆች ነው እያመሰገናችሁ ነው። ይመቻችሁ። ደህና ሁኑልኝ።